ሲልድ ነው ሱሪው ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና ተጀመረ አባዬ አንተ ቪዲዮ ጥራት የለውም ምን የለውም እየገባ ሸርማ ታረጉ ያ ጫኑት ውስጥም ካለ ጫኑት የታባት አይፎን ያለው ሰው ሲያወራ እንዲህ አድርጎ ነው የሚያወራው እንዲያሳይ ለማሳየት ማለት ነው። ከአምስት ዓመት በኋላ የሥራ አጥ ቁጥር 0 እናደርጋለን በማለት አዱቤቢ ተናግራለች። አሃ ሊረሽኑ ነው ማለት ነው። አባይ ፈጠን ያዘኝ እኔን ምስኪን ሞልቷል ብራዘር ወረጅ ሞልቷል እያልን እኮ ነው ሞልቷል እያልኩ እኮ ነው። ወረድ ታስቀጣኝ ነው አንተ ጥፊ ነው እኔን የሚያቆመኝ አልወርድም። ወረድ እያልኩ አይደል ወረድ ማትወርድ ሳትለኝ ወርድ ሄሎ ኮንቴነሮቹን አስገባቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? ለፈልገው ነው እኔ ፋሲካ መብላት ፈልጌ ሙሉን አትሰጣቸውም እንዴ አንተ? አድረስም አለ ለካ አንተ ባጭር ጊዜው ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ተስተካከለች። በዛሬው ዕለት አንድ አስገራሚ ነገር ተሰምቷል። እቺ የምትመለከቷት በቅሎ እንደምታዩት ወልዳለች። ብዙዎችም በዚህ ነገር ተገርመዋል። አንዳንዶች ደግሞ እንዴት በቅሎ ልትወልድ ትችላለች በማለት እንግዲህ ጥያቄያቸውን አንስተዋል። ወደዚህ ገራሚ ሀመር ልንገባ ነው። ዩኒ ቴንክ ዩ ሶ ማች ካነት። እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያም ለ5-6 ዓመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ። በጣም ደስ ይላል። እንደምታዩት ሷግ ለላላ ሆብና ለታባት እኔ ማስላንተ ሁሉም ተባውና ደህና ነህ ወይ አንተ? ኖ አንቺ አባ አንቺ ጀምር አባዬ ምን አይነት ዘንድሮ ነው? ታማኝ ባል የሚስቱን ኪት ይዞ ይዞራል። ጋይስ እዚህ ጋር ወንድማችን እርዳታ ያስፈልገዋል። እስቲ ቪዲዮን አይተን እንመለስና ኮሜንት እናነባለን። ከወርቅ ከንቁ ይልቅ ጌታ ይሻለኛል። ማለዳ ሲልድ ነው ሱሪው ቀን ይፈሰው ማታ ነው የሚሸተው ሲያወልቅ። ለክርስትና የለበሰው ነው እንዴ እስካሁን? ኧረ ተውኝ። አብሮት እየተለጠጠ አድርጎ ነው ሱሪው ራሱ አያራም እንዴ? ሄሎ የምር ሽንት ቤት የሚጠቀም ሰው የሱሪ ያለው አይኔ ከስር ኤ ፊደል ነው የሚመስለው። አባቴ ተመልከት። እኛም የኑሮ ውድነቱ እንደዚህ ነው ውጥር አድርጎ የያዘን። አይ ጥሩ እኮ ነው ግን የምር ይሄን ከለበስክ 12 ሰዓት ላይ ማድረግ የለ ብትላፋ መሳቀቅ የለ። ይሄ እኮ በራሱ አንድ የእርግዝና መከላከያ። እኔ አኩቻ ነኝ ዋዋነ ማንንም አልሰማም። ላገኝሽ ማታ ማታ ላገኝሽ ማታ ማታ ሁሌ ማታ 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 ማታ
ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከትኩት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። ምን አባቱን ተገትሮ ያለ የኮፈላም ልጅ የዛጎላም ልጅ ምን አባቱን የቪዲዮ ጥራት የለውም ምን የለውም